ተከታታይ ነው የጨመርኩት። ምክንያቱም ሁሉም ዘር ነው አይቆይም፣ ቶሎ ነው የሚበስለው። አሁን የተወሰነ ከበሰለ በኋላ ውሃ ጨምራለሁ። አሁን እንደዚህ ሆና ሽምብራ የሚበቃኝን ያህል እጨምራለሁ። እናንተ መጨመርም መቀነስም ትችላላችሁ፣ እንደ ቀድራችሁ ነው። በነገራችን ላይ ሞክሩት፣ በጣም ይጠናል፣ በጣም ቆንጆ ነው። በዚህ ደግሞ የነ መዳም እየተሰራ ነው። እንግዲህ ውሃ የሚበቃኝን ያህል እጨምራለሁ። በጣም አላበዛም፣ ትንሽ ነው። በዚህ መልኩ ሆኗል። ኩስባራ ናሽፍ ካላችሁ ለከረሙ እንዲያሳምረው በዚህ ግድያ በምትፈልጉት ከቀረፈችሁ በኋላ ለውን ኩስባራ ናሽፍ አድርጋችሁ በጣም አሪፍ ነው። ለልጆች ራሱ ይሆናል። ዝሮ አሪፍ ነው፣ ተጠቀሙት። አሁን በዚህ መልኩ ደርሷል። ያው አትክልት አያወፍርም ወይ ምናምን ላላችሁ አትክልት ይሄ አያወፍርም። ድንች ወይም የተጠባበሱ ነገሮች ምናምን ነው እንጂ ይሄ አያወፍርም። እኔ ያው ሰርች እያረኩበት ለመቀነስ ሳስብ ብዙ ልጆችን ተከታትያለሁ። በጣም ብዙ ከ124 ከ114 ኪሎ እንደ ከዛ ከ140 ራሱ የቀነሱ አሉ። እነ ቢሊነዚን እነዛን ሰርች እያረኩ በደንብ አይቼ በደንብ ተከታትዬ ነው። የውሃ ጾም ምናምን ይላሉ። የውሃ ጾም ደግሞ ለኛ ለመዳም ቅመሞች አንችለውም፣ በጣም ከባድ ነው። ያው እንግዲህ ይሄን እየበላን መቻል ይሻላል። ጥቁር ኩብዝ እንዲሁም ከዘይት ከምናምን መራቅ ነው። ከሩዝና ከዳቦ ከተለያዩ ነገሮች መኮረኒ እንደዚህ አይነት ነገሮችን ካስወገድን ይሄን ምንም ችግር የለውም። አሁን ይሄ ደርሷል። እንግዲህ አሱር ስለሆነ የምንበላ አሁን አቀርባ ላሳያችሁን። ቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ቪዲዮውን ስታዩ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ላይክ እያደረጋችሁ አበረታቱኝ። የምር ከመዳን ቤት ነው ቪዲዮ መስራት በጣም ከባድ ነው። ያው የምትሰሩ ልጆች ታውቁታላችሁ፣ በጣም ነው የሚከብደው። እናም እስበሳችን እንገዳደል። የዩቱብ ቤተሰቦች ቪዲዮ ስታዩ እስከ መጨረሻው